ሰላም ጤና ይስጥልኝ እንደምን ሰነበታችሁ ዛሬ እንደተለመደው በሌላ አዲስ ቪዲዮ ተገናኝተናል። ዛሬ ላሳያችሁ የፈለኩት ከባለፈው የቀጠለ ይሆናል። ያንን ቪዲዮ ለማግኘት እንግዲህ YouTube ቻናሌ ውስጥ በመግባት ቪዲዮ ላይ ታገኙታላችሁ። ያንን በማየት መማር ትችላላችሁ። ዛሬ እንግዲህ ላሳያችሁ የፈለኩት ምንድነው የተማሪዎችን ዴታ እንዴት ማስገባት እንደምንችል ይሆናል። ከዛ በፊት ግን ለዚህ YouTube ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንዲሁም የደውል ምልክቷን መጫን እንዳትረሱ። ምክንያቱም እንደዚህ አይነት ተመሳሳይ ቪዲዮ ስሰራ ወደ እናንተ ኖቲፊኬሽን እንዲመጣ። ሌላው ቪዲዮውን ከወደዳችሁ ደግሞ ላይክ ማድረግ እንዳትረሱ። እንዲሁም አስተማሪ ነው ብዬ ስለማስብ ለሌሎች ሼር በማድረግ እንዲማሩበት አድርጉላለሁኝ። አሁን እንዴት የተማሪዎችን ዴታ ማስገባት እንደምንችሉ አሳያችኋለሁኝ። አብራችሁኝ ቆዩ። የመጀመሪያው እንግዲህ ምንድነው እንደዚህ አይፒ አድሬሱን ከጻፍን በኋላ ክሊክ እናደርጋለን። ሰርች አድርጎ ይሄ ይመጣልናል እዚህ ጋር የምታዩት። ስለዚህ ዩዘር ኔም ላይ የትምህርት ቤቱን ዩዘር ኔም እናስገባለን። ከዛ እዚህ ጋር ፓስወርድ እናስገባለን። ከዛ እዚህ ጋር ካፕቻ ብዙ ጊዜ ለተወሰነ ሰከንድ ነው የሚቆየው። ስለዚህ ከእንደገና ሪጀነሬት እንዲያደርግልን ክሊክ እናደርገዋለን። ከዛ የመጣልንን ካፕቻ እናስገባለን። ሎጊን የሚለውን ክሊክ ካደረግነው በኋላ በዚህ መልኩ ይከፈትልናል ማለት ነው። እንግዲህ አሁን አንድ ነው ማሳያችሁ እንዴት የተማሪ ዴታ ሰብሚት ማድረግ እንደምንችል ነው የማሳያችሁ። ይሄንን ካያችሁ ሌላው ተመሳሳይ ፕሮሰስ ስለሆነ ብዙ ያን ያክል የሚከብድ ነገር ላይኖረው ይችላል። ዋናው ነገር ምንድነው እዛ ቴምፕሌቱ ላይ የተቀመጡ ያንዳንዷን መረጃ በጥንቃቄ መሙላቱ ላይ ነው። ስለዚህ ያንዳንዱን ነገር በጥንቃቄ ከሞላን ምንም የሚያስቸግር ነገር የለውም፣ ሰብሚት ማድረግ እንችላለን ማለት ነው። ስለዚህ አሁን እዚህ ጋር የት ጋር እንገባለን? ሁልጊዜም ዳታ ሰብሚት ለማድረግ ስንፈልግ ዳታ ሰብሚሽን የሚለው ላይ ነው ክሊክ የምናደርገው። ዳታ ሰብሚሽን ክሊክ ካደረግን በኋላ እዚህ ጋር ስቱደንት የሚለው ላይ ክሊክ እናደርጋለን። እዚህ ጋር ሁለት አይነት መንገድ ነው ያለን። የመጀመሪያው እቺን እዚህ ጋር ክሊክ በማድረግ ቴምፕሌቱን ዳውንሎድ ካደረግን በኋላ ቴምፕሌቱ ላይ ሄደን መሙላት። ሌላኛው ደግሞ ምንድነው እዚህ ዳታ ኳየሪ ላይ ገብተን ስቱደንት ዴታ ካልን በኋላ እዚህ ጋር አድ የምትለውን ክሊክ በማድረግ እያንዳንዱን ተማሪ ኢንፎርሜሽን እዚህ ጋር በመሙላት የተማሪውን ዳታ ሰብሚት ማድረግ የምንችልበት መንገድ ነው ማለት ነው። ስለዚህ የመጀመሪያውን መንገድ ላሳያችሁ። ቀደም እንደነገርኳችሁ ዳታ ሰብሚሽን የሚለውን ክሊክ እናደርጋለን። ከዛ ስቱደንት የሚለው ላይ ክሊክ አደረግን በኋላ የስቱደንት ቤዚክን እንሞላለን ማለት ነው። የስቱደንት ቤዚክ ዴታ እንሞላለን። ይሄን ለማድረግ ምንድነው የምናደርገው? እዚህ ጋር እንደምትመለከቷት ኤምፕቲ ቴምፕሌት ይላል። ይሄ ምንም ያልተሞላበት ባዶ ቴምፕሌት ነው። ስለዚህ ምን ይላል እዚህ ጋር click here to download the template file and prepare the data ነው የሚለው። እዚህ ጋር ቴምፕሌቱን ለማውረድና እንዲሁም ዳታውን ለማዘጋጀት እዚህ ጋር ክሊክ አድርጉ ነው የሚለው። ስለዚህ ክሊክ እናደርግለታለን። ከዛ እዚህ ጋር እስኪ ኪፕ እንበለውና ዳውንሎድ ያደርግልናል። እዚህ ጋር አሁን ዳውንሎድ አድርጎልናል። እዚህ ጋር ክሊክ እናደርግና ፋይሉን ከከፈተልን በኋላ ምን እናደርጋለን? እዚህ ጋር ራይት ክሊክ ተጭነን ፕሮፐርቲ ላይ እንገባና አንብሎክ እናደርጋለን። አንብሎክ ካደረግን በኋላ አፕላይ ከዛ ኦኬ የሚለውን እንጫናለን። ከዛ ምንድነው እዚህ ጋር ደብል ክሊክ አድርገን ከፍተን ዳታውን መሙላት ነው። እኔ ግን ከዚህ በፊት ያው እናንተን ለማሳየት የሞላሁት ዴታ ስላለ እሱን ሰብሚት አድርጌ አሳያችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት በዚህ መልኩ ዳታውን ከፍቶልኛል፣ የቴምፕሌቱን ከፍቶልኛል። ስለዚህ የነዚህን የሁለት ልጆች ወይም የሁለት ተማሪዎች ዴታ ነው ያስገባሁት። ፈርስት ኔም፣ ፋዘርስ ኔም፣ ግራንድፋዘርስ ኔም እያንዳንዱን ነገር እያነበብን በትክክል መሙላት ይጠበቅብናል ማለት ነው። እዚህ ጋር ማስተዋል ያለባችሁ እነዚህ ኮከብ ያሏቸው እያንዳንዱ ኮከብ ያለበት ቦታ መሞላት አለበት። ሞልታችሁ ሳትሞሉ ማለፍ አትችሉም ማለት ነው። ስለዚህ እያንዳንዱ እዚህ ኮከብ ያለበት መሞላት አለበት። ሳትሞሉ እንለፍ ብትሉ አያሳልፋችሁም። ይህ ማለት ግን ሁሉም መሞላት የለበትም ማለት አይደለም። ስለዚህ ዳታውን በጥንቃቄ እያንዳንዱን ዳታ መሙላት ይኖርብናል። እነዚህ ግን ኮከብ ያለባቸው ቦታዎች ግን ካልሞላናቸው ማሳለፍ አይችልም ማለት ነው። አሁን እዚህ ጋር ምንድነው የምናደርገው? ልክ ዳታውን ከሞላን በኋላ
ክሊክ ቱ አፕሎድ ዴታ ፋይል የሚል አለ። እሱን ክሊክ እናደርጋለን። ከዛ በኋላ እንደዚህ ያመጣልናል። ቅድም እንዳሳየኋችሁ ስቱደንት ቤዚክ ዴታ ላይ ነው የሞላ ነው። ስለዚህ እሱን ክሊክ እናደርግና ኦፕን እናደርገዋለን። ከዛ በኋላ በዚህ መልኩ ያመጣል። ኔክስት የምትለዋን ክሊክ ስናደርገው እዚህ ጋር ሁለት ዳታ አለን ማለት ነው። ሁለት ዳታ እዚህ ጋር ሰሚት ለማድረግ እየሞከርን ነው። ኤረር 0 ዱፕሊኬት 0 ነው የሚለው። ስህተትም የለውም የተደጋገመም ወይም ድግግሞሽም የለውም ማለት ነው። ስለዚህ ቀጣይ ምንድነው የምናደርገው? ኔክስት የሚለውን ክሊክ እናደርጋለን። ከዛ ክሊክ ካደረግን በኋላ እንደምትመለከቱት ይኸው እዚህ ጋር የሁለቱ ተማሪዎች ዴታ እዚህ ጋር መጥቶልናል ማለት ነው። ስለዚህ አንዳንዷን ቼክ ካደረግን በኋላ በደንብ መሞላቱን ካረጋገጥን በኋላ ምን እንለዋለን? እዚህ ጋር ሰሚት ኦል እንለዋለን ማለት ነው። ሰሚት ኦል የሚለውን ክሊክ ስናደርገው should all of them be submitted for review ይላል። ሪቪው ለመደረግ ሁሉም ሰሚት መደረግ አለባቸው ነው እያለ ያለው። ስለዚህ አዎ ኮንፈርም እንለዋለን። ስለዚህ congratulations the data has been submitted please wait for approval ነው የሚለው። ዳታው ሰሚት ሆኗል ገብቷል፣ አፕሩቭ እስከሚደረግ ድረስ ጠብቁ ነው የሚለው። ስለዚህ በዚህ መልኩ ዳታችንን ልከናል ማለት ነው። ሶ የላክነውን ዴታ እንዴት ነው መላኩን ቼክ የምናደርገው የሚለው ነገር ደግሞ አለ። ያንን ቼክ ለማድረግ እዚህ ጋር ሰሚሽን ስታተስ የሚል አለ። ሰሚሽን ስታተስ ላይ ገብተን የሞላነው የምን ዴታ ነው? የስቱደንት ቤዚክ ዴታ ነው። ስለዚህ የምንገባው የት ላይ ነው? ስቱደንት ላይ ነው ማለት ነው። የስቱደንት ቤዚክ ዴታ ሞልተን ኢንስቲትዩሽን ላይ ክሊክ ብናደርግ አያመጣልንም ማለት ነው። ስለዚህ ስቱደንት ዴታ ላይ ክሊክ እናደርጋለን። እንደምትመለከቱት እዚህ ጋር 3 ዴታዎች መተውልናል ማለት ነው። ሶ ለመላክ ሰሚት አድርገናል ወይ አፕሩቭ እንዲደረግልን ሰሚት አድርገናል ማለት ነው። እዚህ ጋር እንደምትመለከቱት ወረዳ አፕሩቫል ስታተስ ይላል። አዌይቲንግ ነው። ያ ማለት አፕሩቫል እየጠበቀ ነው ማለት ነው። እዚህ ጋር ኖት አፕሩቭድ ይላል። አፕሩቭ አልተደረገልንም። ስለዚህ እዚህ ጋር የምትመለከቷቸው ፊልተር ማድረጊያ ናቸው። ለምሳሌ አፕሩቭ የተደረገ ዴታ ካለ እሱን ፊልተር እንዲያወጣላችሁ ፊልተር ለማድረግ ነው። እዚህ ጋር ዌይቲንግ ማለት ገና እየጠበቀ ያለ ነው። አፕሩቭድ ካለ ያው አፕሩቭ ተደርጓል አክሴፕት አድርገውናል ማለት ነው። ሪጀክት ደግሞ ያው አልተቀበሉንም ወይም መልሰውብናል። ስለዚህ ለምሳሌ አፕሩቭ የሚለው ላይ ክሊክ ስናደርግ ያው እንደምትመለከቱት ኖ ዴታ አቬይላብል አት ዘ ሞመንት ይላል። አሁን ላይ ምንም አይነት ዴታ የለም ነው የሚለው። ስለዚህ አፕሩቭ የተደረገ ስለሌለን አያመጣልንም። አዌይቲንግ ላይ ክሊክ ስናደርገው ግን አፕሩቫል እየጠበቁ ያሉ ዳታዎች እዚህ ጋር ስላሉ እዚህ ጋር ያመጣልናል ማለት ነው። ስለዚህ ዳታ ስታተሳችን ላይ ገብተን ቼክ ማድረግ እንችላለን ማለት ነው። እስኪ ወረዳው ላይ ገብተን እስኪ አፕሩቭ እናደርግና ያለውን ዲፈረንስ እናያለን ወይም ደግሞ ምን እንደሚፈጠር እናያለን። እሺ እዚህ ጋር ሎግ አውት ብለን እንውጣና በወረዳው አካውንት ገብቼ ያለውን ነገር አሳያችኋለሁ። እዚህ ጋር ሎግ አውት ብለናል። ስለዚህ በወረዳው አካውንት እንገባለን። ከዛ በዚህ መልኩ የወረዳው መጥቶልናል። ሶ እዚህ ጋር ሰሚሽን ስታተስ ላይ ገብተን የገባ ነገር ካለ እናያለን። ያው እዚህ ጋር ተመልከቱ ቲፕ ይላል። ቲፕ ላይ you have 3 pieces of unprocessed data ነው የሚለው። 3 ፕሮሰስ ያልተደረጉ ዴታዎች አሉ ነው የሚለው። ሶ እዚህ ጋር ስቱደንት ዴታ ላይ ገብተን እናያለን። እዚህ ጋር እንደምትመለከቱት ቤዚክ ላይ እዚህ ጋር ስቱደንት ሰሚሽን ቅድም ያስገባ ነው ምንድነው? የስቱደንት ቤዚክ ነው ያስገባ ነው። ስቱደንት ቤዚክ ሰሚሽን ስታተስ ላይ ገብተን ክሊክ ስናደርገው ወይ እዚህ ጋር ክሊክ ስናደርገው እንደምትመለከቱት 3 ዳታዎች ወደኛ ወደ ወረዳው ገብተውልናል ማለት ነው። ስለዚህ ምንድነው የምናደርገው? አፕሩቭ ለማድረግ ምንድነው የምናደርገው? እዚህ ጋር ክሊክ እናደርጋለን። እያንዳንዱን ሁሉንም እንትን ለማለት እዚህ ጋር ሁሉንም ቼክ እናደርገዋለን። የምንፈልገውን ለብቻ አክሴፕት ማድረግ እንችላለን ወይም አፕሩቭ ማድረግ እንችላለን ወይም ሪጀክት ማድረግ እንችላለን። አሁን ለጊዜው ግን ሁሉንም አክሴፕት እናድርጋቸው። ሶ ቼክ ካደረግን በኋላችን እዚህ ጋር ክሊክ ካደረግን በኋላ የት ላይ ነው የምንመጣው? ቬሪፋይ ላይ እንመጣለን። ቬሪፋይ ላይ ስንመጣ እዚህ ጋር አፕሩቫል ኮመንትስ ይላል። እዚህ ጋር አስተያየት የምትሰጡበት ነው። ስለዚህ መረጃው በትክክል ከተሞላ ምን ትሉታላችሁ? የሆነ ኮመንት ሰጡታላችሁ።
ሪሲቭድ ሊሆን ይችላል የምትሉት ወይም ደግሞ ጉድ ወይም ደግሞ ቴንክ ዩ ልትሉ ትችላላችሁ። ይሄ እናንተ የምትፈልጉትን ኮሜንት ትሰጣላችሁ ማለት ነው። አፕሩቭ ለማድረግ ከፈለጋችሁ አፕሩቭ የሚለውን ክሊክ ማድረግ ነው። ሪጀክት ደግሞ ለማድረግ አይ ዳታውን አልተቀበልኩትም ስለዚህ ይመለስ ለማለት ከፈለጋችሁ ሪጀክት የሚለውን ክሊክ ታደርጋላችሁ ማለት ነው። ስለዚህ አፕሩቭል የሚለውን ክሊክ እናደርጋለን። እዚህ ጋር ኮንፈርም ቱ አፕሩቭ ሴሌክትድ ሬኮርድስ ነው የሚለው። ስለዚህ ኮንፈርም የሚለውን ክሊክ እናድርግ። አሁን እንግዲህ እዚህ ጋር ሰክሰስ ነው የሚለው። ስለዚህ አፕሩቭ አድርገናል ማለት ነው። እዚህ ጋር እንደምትመለከቱት ሌሎች ተማሪዎች ገብተውልናል። ስለዚህ ኤሬህ የሚል አለ። ያው እዚህ ጋር አብዱልቃድር፣ አህመድ፣ ሐስና የሚባሉ ተማሪዎች ቅድም ሰሚት ያደረግናቸው ናቸው። ስለዚህ ዳታ ኳየሪ ላይ ገብተን አፕሩቭ ያደረግናቸውን በዚህ መልኩ ስቱደንት ላይ ክሊክ በማድረግ ያመጣልናል ማለት ነው። አሁን ደግሞ እዛ ወረዳው ላይ ገብተን ይቅርታ ትምህርት ቤቱ ላይ ገብተን ያለውን ነገር እንመልከት። እዚህ ጋር ዩዘር ኔምን ካስገባን በኋላ ፓስወርዱን እንሰጣለን። ካፕቻውን እናስገባለን። ከዛ ሎጊን ነው የሚለውን ክሊክ እናደርጋለን። እዚህ ጋር እንግዲህ ትምህርት ቤቱ ላይ ከገባን በኋላ ምንድነው እዚህ ጋር ሰሚሽን ዴታ ላይ ከገባን በኋላ ስቱደንት ላይ ክሊክ አድርገን ምንድነው የምናደርገው የአፕሩቭ የተደረጉልንን ቼክ እናደርጋለን ማለት ነው። ለምሳሌ እዚህ ጋር አዌይቲንግ ነበር የሚለው። ስለዚህ ፊልተር እናደርጋለን። አፕሩቭድ የሚለውን ክሊክ ስናደርገው እዚህ ጋር ወረዳ አፕሩቭ አድርጎልናል። ስለዚህ ወረዳ አፕሩቫል ስታተስ አፕሩቭድ ይላል። የምን ይቀራል ማለት ነው? የሪጅን አፕሩቫል ስታተስ ይቀራል። እሱ ክልል አፕሩቭ የሚያደርገው ነው ማለት ነው። ስለዚህ እንደምትመለከቱት የተማሪዎቹን አይዲ ሰጥቶልናል። የትምህርት ቤቱን ስም አስቀምጧል። የተማሪውን ስም አፕሩቫል ስታተሱንም እንደዚሁ በዚህ መልኩ አስቀምጦልናል ማለት ነው። እዚህ ጋር እንደምትመለከቱት 3 አፕሩቭ የተደረጉ ዴታዎች እንዳሉ እዚህ ጋር ያመላክተናል ማለት ነው። ስለዚህ የተማሪዎችን ዴታ ማስገባት እንግዲህ ይህን ይመስላል። ሌላውን በነገራችን ላይ ተመሳሳይ ነው የሚሆነው። ኢንስቲትዩሽን ለማስገባት ኢንስቲትዩሽን ላይ ክሊክ እናደርጋለን። ከዛ በኋላ ማስገባት የምንፈልጋቸውን ዴታ ቴምፕሌቶቹን እናወርዳለን። ከዛ በኋላ በትክክል ከሞላን በኋላ እዚህ ጋር ክሊክ ቱ አፕሎድ ዴታ ፋይል የሚለው ላይ ክሊክ እናደርጋለን። ስህተት ከሌለው ያው ዱፕሊኬት ኤረር 0 ብሎ ያመጣልናል። ስለዚህ ኔክስት እያደረግን መጨረሻ ላይ 5ኛው ላይ ስንደርስ ሰሚት ኦል የሚለውን ክሊክ አድርገን ሰሚት ማድረግ እንችላለን ማለት ነው። ፕሮሰሱ ተመሳሳይ ነው። ያው የሚወስነው ምንድነው የምንሞላው የዳታ ጥራት ነው ማለት ነው። ስለዚህ ለዛሬ የሰራሁላችሁ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ በጣም አመሰግናለሁኝ። አሁንም በድጋሜ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ አበረታቱኝ። እንዲሁም የደወል ምልክቷን ተጫኑ ተመሳሳይ ቪዲዮዎች እንድሰራ። እንዲሁም ኮሜንት ላይ ጻፉልኝ። ኮሜንት ላይ ስጽፉልኝ ያንን በማየት እንዲሰራላችሁ የምትፈልጉትን ኮሜንት አይቼ ከዛ በመነሳት ቪዲዮዎችን እሰራለሁኝ። ቪዲዮን ከወደዳችሁ ላይክ አድርጉ። እንዲሁም ለሌሎች ሼር በማድረግ እንዲማሩበት አድርጉ። ስለተከታተላችሁኝ በድጋሚ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው።